ነይ ዛሬ የውሸት አትሞች በአሁኑ ከኋላ አይደለም የምታጠቂ እኔን እድልን አታቂኝም ማውራቱ ላይ ትቆያለሽ አንተ ውሻ ዛሬ ያበቃለት ማን እንደሚያበቃለት አሁን እንግዲህ ናና ሞክረኛ በዚያ ያበቃም ከዚህ በኋላ ቀንሽን ወደ ኋላ ቁጠሪ ይሄ ገና ጅማሬው ነው ደህና ነሽ ዜሜ? ደህና ነኝ። አንተ ደህና ነህ?
አሁን ጦርነቱ በግልጽ ተጀምሯል። ከዚህ በኋላ ማፈግፈግ የለም በፍጹም። ቆይ ምንድነው እየተካሄደ ያለው? ዜማ የምርን በህይወት አለች? ቆይ እንዴት? እኔ ምን አውቄ? ቆይ መሞቷን አረጋግጠን አይደል እንዴ ጫካ ይጣልናት? መቼም ያየና መንፈስ አይደለች እና እስካሁን ሲጫወቱብን ነበር ማለት ነው? እስካሁን ላላጠፋነው ነፍስ ነበር በፍርሃት ስንኖር የነበረው። እነዚህ ውሾች ሰሩልን። እያንዳንዱ እቅዳችንን ሲከተሉ ነበር ማለት ነው። ማለት ነው እነዚህ ውሾች። ወይኔ ድል ምን ውስጥ እኔ ገባሽው? የናቲ ሲገርመኝ ዜማም ተጨመረች። ቆይ እነዚህ እንደ ድመት 7 ነፍስ ነው እንዴ ያላቸው? ምን 7 ብቻ? ብቻውን ከሁሉም ነገር ነፃ ነን ማለት ማንም ካልሞተ የማንንም ነፍስ አላጠፋንም ማለት ነው። ስለዚህማ ነፃ ሆነን ማለት ነው። የመግደል ሙከራ፣ ማስፈራራት፣ ማገት ይሄን ሁሉ አድርገህ እንዲህ በቀላሉ ነፃ የምትሆን ይመስላል? ያን ሳረግ ያየኛል ለማለት ሳግስ ሳስፈራራ የመግደል ሙከራ ሳረግ ያየኝ ሰው አለ? እሱማ የሚባል ነገር የለም። ነው ነበረች እሷ ሙታለች። ስለዚህ ምንም ምስክር የሚባል ነገር የለም። እኔ ነፃ ነኝ። ቆይ እንዲሁ ቀልድ ነው እንደሚመስልህ? ቆይ አንቺ ምንድነው ችግርሽ? ቆይ አንተ የምርካ ህግ ብታመልጥ ዜማና ናቲ የሚፋቱ ይመስላል? ምን ያመጣሉ? የሚያመጡትንማ በደንብ ታውቃለህ። ይሄን ሁሉ ነገር አድርገን እንዲሁ የሚፋቱን ይመስላል? ይኸው እንዳልሽው ቶሎ ናቲን ከቃላብ ጋር እናቀሳሰል። እሺ አሪፍ አጋጣሚ እየጠበቅኩኝ ነው። እድል አጋጣሚ አትጠብቂ፣ አጋጣሚ ፍጠሪ። አጋጣሚ ፍጠሪ ማለት እንደምንም ማገናኘት አለብን። እነሱን አያይዘን ነው እኛ ልንተርፍ የምንችለው። እስቲ ሞክራለሁ። እድል እሞክራለሁ አይደለም ሳይቀድሙን እንቅደም። እሺ ቃላብ እናገኘው አሁን እንሂድ። አቤል እንዴት ነህ? ደህና ነኝ። እንዴት እዚህ ልመጣ ቻልክ? ፈልጌ ማለት ለምን? ማለቴ እንዴት እዚህ እንደሆንኩ አወቅ? ከናቲ ምንም ነገር አይደበቅም። እሺ በሰላም ነው የፈለከኝ? የእህትህን ሞት መበቀል ተውክ እንዴ? ማለት አይ ቀዘቀዝክብኝ። አልገባኝም። ያኔ የነበረ ኤነርጂ ጠፋ ብዬ ነው። መስሎ ነው። የእህቴን ገዳይ ጉድጓድ ሳልከስ ሰላም አላገኝም። ይሄን የፈለኩት። ምን ነው አዲስ ነገር አለ እንዴ? አዎ አለ። ምንድነው እሱ? የምር የእህትህን ገዳዮች አንድ ላይ መጨረስ ትፈልጋለህ? ምን አይነት ጥያቄ ነው ደግሞ? እንግዲያውስ የእህትህ ትክክለኛ ገዳዮች እነማን እንደሆኑ ደርሼበታለሁ። እነማን ናቸው? ኢዛና፣ እድልና ኢንስፔክተር ቃላብ ናቸው። ምን ነው ደነገጥክ? አረ ምንም። አንተ እንዴት አወቅ? ነገርኩህ እኮ ከናቲ ምንም አይደበቅም አልኩ። እሺ ምንድነው ቅድም? አንድ በአንድ እነሱ ላይ ጊዜ አናባክንም። ሁሉም አንድ ቦታ ሰብሰብ እስኪሉ ጠብቀን አንድ በአንድ ነው ግንባራቸውን ምንል። ቆይ አንድ ላይ መሆናቸው አስፈላጊ ነው? አዎ ሁሉንም በአንድ ሰዓት በአንድ ቦታ ነው የምንቀብራቸው ካልክሽ። አሁን ከኛ የሚጠበቀው ሶስቱም አንድ ቦታ ሰብሰብ እንዲሉ ማድረግ ነው። እሺ እቅድ አለ? ለእቅዱ አታስብ። እቅድህን ብትነግረኝ ግን ደስ ይለኛል። አታስብ፣ በቀልህን ትበቀላለህ። አንድ ቦታ እንዲሰበሰቡ ማድረግ የኔ ስራ ካልክሽ። በቃ ባለው ነገር ደውልልኝ። እሺ አንተ እስስት አሁን ወጥመዴ ውስጥ ገባክ። ይሄን ነገር ለነዛ ውሾች ሄደክ ስትናገር አንድ ላይ መሆን አደጋ ነው ብሎ አስቦ ሲበታተኑልኝ አንድ በአንድ የስቃይን ጥግ አሳያቸዋለሁ። እድል ኢዛና ምን ዋቸው ፊታችሁ? ኢንስፔክተር መከራችን እጥፍ ድርብ ሆኗል። ማለት ስለምን መከራ ነው የምታወራው? ናቲን በህይወት እንዳለ ሁሉ ዜማን በህይወት አለች ኢንስፔክተር። ምን? ቆይ እንዴት ታወቃችሁ? እንዴት ታወቃችሁ ማለት ታውቀ ነበር? እኔ እንዴት ላውቅ እችላለሁ?
እንዴት አወቃችሁ? አባባል ግን ከጅምሩ የምታውቅ ነው የምትመስለው። ተገናኝተን ነበር። ከማን ጋር? ከዜማ ጋር ነው? ከዜማና ከዛ ሊስትሮ ጋር። እነዚህ ጅሎች አስበሉኝ። አትውጡ ብያችኋል ነበር። ኢንስፔክተር እና ምን አስጨነቃችሁ? ምን አስጨነቃችሁ ማለት? ናቲ ምንም ያላመጣ ሰው ምን ልታመጣ ነው? ሃይ ኢንስፔክተር፣ የተጎዳ ሰው ምን እንደሚያደርግ አይታወቅም። አሁን ደግሞ ብለን ሴት እንፍራ? የአቤኒ ተብዬ ሊስትሮ አብሯት እንዳላዘንጋ እና አንድ ሊስትሮ ምን ሊያመጣ ነው? ምንም ቢሆን አቅልለን ማየት የለብንም። ኢዛና ልክ ነው። አቅልለን ባየነው ቁጥር ችግራችን እየበዛ ነው። እና ምን እናርግ ነው የምትሉት? ሳይቀድሙን እንቅደም። ቶሎ የሆነ ነገር ማድረግ አለብን እኮ። ምን እናርግ? እቅድ አላችሁ? ቃላብ፣ አንተ ጋር የመጣነው እኮ የሆነ መፍትሄ እንድትሰጠን ነው። እኔ ጋር አንድ ሀሳብ አለኝ። ምንድነው እሱ? እቅዳችን እንደነበረ ነው የሚሆነው። ማለት ልዑልን እናግተዋለን። ከዛም ናቲ ደግሞ ዜማ እንዲገል እናደርገዋለን እኮ። ናቲ ዜማ እንዲገል ለወንድሙ ሲል ያደርጋል። ለናቲ ዜማ ምን ማለት እንደሆነች አልገባም ኢንስፔክተር። ምንም ቢሆን ከወንድሙ አትበልጥበት። እኔ እንኳን አይመስለኝም። ብቻ ሞክር እስኪ። መልካም እድል። አንቺ ምን ትያለሽ? እኔም ዜማን በጭራሽ የሚጎዳት አይመስለኝም። በዚህ ማለት በዛ አንዱ ይሞታል። አሁን ጦርነቱን በይፋ ጀምረናል። አዎ፣ ከዚህ በኋላ አንፈራም በፍጹም። ግን ዜማዬ፣ ወይ አንድ ነገር ብቻ አድርጊልኝ። ምንድነው እሱ? የኔ ፍቅር፣ መጀመሪያ እምቢ እንደማትይኝ ቃል ግቢልኝ። ምንድነው እሱ? መጀመሪያ ቃል ግቢልኝ። የኔ ፍቅር፣ በእናትህ አታስጨንቀኝ። ምንድነው እሱ? ንገረኝ እኮ። ቃል ግቢልኝና እነግርሻለሁ። እሺ፣ ቃል ገባሁ። ንገረኝ። አንተን እንሳኝ እምቢ አልልህም በይኝ። ፍቅር፣ ምን ሆነ ነው? በያ በእናትህ አታስጨንቀኝ። ምን እንደሆነ ሳላቅ በፍጹም እንደዛ ብዬ ልምል አልችልም። የኔ ፍቅር፣ እኔን አታምኘኝም? ይሄ ደግሞ ምን አይነት ጥያቄ ነው? ታምኘኛለሽ አታምኘኝም? ከራሴን በላይ እንደማምነህ እኮ ታውቃለህ። በቃ መጥፎ ነገር አይደለም፣ ዝም ብለሽ ማይልኝ። እሺ ማያ፣ አንተን እንሳኝ እምቢ አልልህም። ንገረኝ። እሺ አሁን ይሄን ጦርነት ብቻዬን እንድፋለም ፍቀጅልኝ። ማለት በቃ አንቺ ከዚህ ነገር ውጪ። ከዚህ ነገር ውጪ ማለት አልገባኝም። በቃ አንቺ በፍጹም እንድትጎጂ አልፈልግም። አቤኒ፣ በግልጽ ንገረኝ። ከዚህ በኋላ አንቺ አትኖሪም። ብቻዬን ነው የምጋፈጣቸው። ያማሃል እንደ አንተ መማልሽን አትርሺ። አረ ወደዛ ለምን ሺ ጊዜ አልምልም። አንተን እንሳኝ ብለሽ ነው የማልሽው እኮ። አንተን ለነዛ ላውሬዎች ብቻ አልኬ እኔ ተደብቄ ልቀመጥ። ዜሜ፣ አንቺ አንድ ነገር ኮንሽን አልችልም። አቤኒ፣ ቆይ አንተ እንዴት ነው የምታስበው? ዜሜ፣ በእናትሽ እሺ በይኝ፣ ትንሽ ቀናት ብቻ። አንተስ አንድ ነገር ኮንክን ይችላለሁ። ስሚኛ ዜሜ። አቤኒ፣ አልሰማም። ብቻ አንትቼ ልደበቅ አልችልም። ቆይ ለምን ልትረጅኝ አትሞክሪም? ምኑን ልረዳ አቤኒ? ቆይ አብረን እንጋፈጣለን ተባብለን አልነበር እንዴ? ዜሜ፣ አንቺ ካለሽ እደክማለሁ። አንቺ ነው ነገር ያደርጉብኛል የሚል ፍርሃት ያደክመኛል። ግን እኮ እንድደክምብሽ ትፈልጊያለሽ? ስሞትልሽ ለትንሽ ቀናት ብቻ እሺ በይ። ወይኔ አምላኬ። እሺ፣ ግን በአንድ ነገር ከተስማማን። በምን? ቃላብ ያግዛል። ዜሜ፣ ሁሉን ነገር እሺ አልኳ። በቃ አሁን አንተም እሺ በለኝ። ይወጥ ደግሞ ራስህን ጠብቅ፣ ስሜታዊ አትሁን። የኔ ፍቅር አትፍሪ፣ ፍቅር ሁሌም ያሸንፋል። ብቻ ራስህን ጠብቅልኝ። አታስቢ የኔ እናት፣ በብልሃት ነው ሁሉንም ነገር ማለት። ቆይሽ የአቤል ተብዬ ምን እያደረገ ነው? ከኔ ጋርም ትናንት እንዳወራ ነው። ከዛ በኋላ አላወራንም እኮ። ምን አዲስ ነገር አለ? እስካሁን ምንም የለም ነው የሚለኝ። ማለት ሌላ ነገር ነው እንዴ ሊሰራ ሄደው? በችኮላ የሚሆን ነገር የለም። ጊዜ የለንም፣ ያፍጥነዋ። ቢሆንም ነገሮች በቅድ እንዲሄዱ ጊዜ ያስፈልጋል። ኢንስፔክተር፣ ያለውን ነገር እያወቅ ቢሆንም ነገሮች በቅድ እንዲሄዱ ጊዜ ያስፈልጋል። እሺ፣ ቢያንስ ምን ላይ እንደደረሰ ቼክ አድርገው እስኪ። እሺ፣ ቆይ ልደውልለት።
ኢንስፔክተር ልደውልላችሁ እያሰብኩ። አዲስ ነገር አለ እንዴ? ቀላል አዲስ ነገር አለ። ምንድነው እሱ? ናቲና ወንድሙ ሁላችሁንም አንድ ጉድጓድ ውስጥ ለመቅበር ዝግጅት ላይ ናቸው። ማለት ብቻ ለብቻ ሳይሆን አንድ ላይ ነው መቀበራቸው። አንድ ላይ ሰብሰብ እንዲሉ እቅድ አለኝ ነው የሚለው። እሱም ብሎ ቀባሪ። ብቻ ኢንስፔክተር አወራሩ ምንም ደስ አላለኝም። ምንም አልጠመኝም ማለት ትልቅ እቅድ ያለው ነው የሚመስለው። ይምጣና ይሞክረኛ። ኢንስፔክተር አሁን ስሜታዊ የሆነን የምንወስንበት ጊዜ ሳይሆን በብልሃት እሱን በልጠን የምንገኝበት ጊዜ ነው። እሺ ምንድነው አንተ ሐሳብ? ከቻላችሁ አንድ ላይ አትሆኑ። አንድ ላይ መሆን ለእናንተ አደጋ ነው። እና እኔ ቃል እንደ ፈሪ ልደበቅ? እንደ ፈሪ ሳይሆን እንደ ብልጥ ማጥቃት ባለብህ ሰዓት ታጠቃለህ። ለማንኛውም እኔ ማረገውን አውቃለሁ። በደምብ ቅረባቸውና ሌላ አዲስ ነገር ካላሳውቀኝ። መልካም። ምንድነው የሚለው? እነዛ ሁለቱ ቡችሎች እኛን አንድ ላይ ለመቅበር እያሰቡ ነው። አንድ ላይ ለመቅበር ማለት ብቻ ለብቻ ሳይሆን አንድ ላይ ስንሆን ሊያጠቃ ነው የፈለገው። እንዴት? እኔ ናቲን አውቀዋለሁ። ማጥቃት ከፈለገ ብቻ ለብቻ ነው የሚያጠቃው። እኔም እሱ ነው ግራ አይገባኝ። ብቻ ለብቻ ማጥቃት እየቻለ አንድ ላይ መሆናችን ለምን ፈለገው እኮ? ወይ አውቆ እንዳይሆን? አውቆ ታዲያ ለምን የሚሆን እቅድ ይነግረዋል? ጠርጥሮት ይሁን እንዴ? ቢጠረጥሩትም እስካሁን በህይወት አይቆይም ነበር። አቤኒ በቃ ሁሌ እኔ የምልህን አሰማኝማ። ዜሜ አውርተን ጨረስን አይደል እንዴ? እኔ ውስጤ ምንም ደስ አላለውማ። ዜሜ በእኔ አትተማመኝ? አቤኒ ያለመተማመን እኮ አይደለም፣ ግን በቃ ላጣ አልፈልግም። አታጭኝም የኔ ፍቅር። እሺ በአንድ ነገር እንስማማ። እሺ ምንድነው እሱ? እኔም በራሴ መንገድ እቅዳቸውን ላጣራ። ዜማ እሱ በጭራሽ አይሆንም። እንዴ ለምን አይሆንም? ምንም ነገር እንዳትሆኝብኝ እኮ ነው አትውጪ ያልኩሽ። እኔ እኮ ምንም አልሆንም የሚባል ነገር የለም። ድንገት አይቶሽ የሆነ ነገር ቢያደርጉሽስ? አንተስ በእኔ አትተማመንም? ዜሜ ዜማዬ ምን? እኔ ሁሉን እሺ እያልኩ አንተ ግን? ዜሜ በእናትሽ እኔንም ለመረዳት ሞክሪያ። ያኔ ፍቅር ሳልረዳ ቀርቼ እኮ አይደለም። ከተረዳሽኝ የምልሽን ዝም ብለሽ እሺ በይኛ። ያኔ ፍቅር ቆይ አንተ እሺ በእኔ ትተማመንብኛለህ አትተማመንብኝም? እሱማ ምን ያህል እንደምተማመንብሽ እኮ ታውቂያለሽ። እንደዛ ከሆነ እሺ በለኝ፣ እኔም በራሴ መንገድ ላጣራ። ለምንድን ነው ግን እንደዚህ ደረቅ ይሆንሽው? ባንተ ወጥቼ ነው። ይኸውልሽ ግን በጣም ተጠንቀቀሽ፣ ማንነትሽን ቀይረሽ ቅንጣት እንኳን እንዳይጠረጥሩሽ። ለሱ አያሳስብህ ዜሜ። አንድ ነገር ከሆንሽ በሆነ አልችልም። ምንም አልሆንም፣ አታስብ የኔ ፍቅር። ራስሽን ጠብቂ፣ ከሩቁ ተከታተል። እሺ የኔ ፍቅር። እሺ ብትይኝና ባትውጪ ደስ ይለኝ ነበር። አቤኒ ዜሜ አሁን እኮ በህይወት እንዳለሽ አውቀዋል። የሆነ ነገር ለማድረግ መሞከራችሁ አይቀርም። አታስብ የኔ ፍቅር፣ ራሴን መከላከል አያቅተኝም። ደረቅ መሆንሽን እያወቅኩ ከአንቺ ጋር መከራከል እኮ ቆይ እንዲሁ በማውራት ሰዓት ልንገልና እና ሐሳብ አለሽ? ሐሳብ ቢኖረኝ ምን እስካሁን ዝም አስባለኝ? ያንን ካሰብሽ አሁንም ዝም በይ። እስቲ እናንተ ደግሞ እንደ ህፃን አትባሉ። አሁን አቤል እንዳለው እኮ አሁንም መሰብሰባችን አደጋለሁ። እንደኔ ሐሳብ ደግሞ መለያታችን አደጋለሁ። እሱን የላክነው እቅዳቸውን እንዲያውቅ አይደለ? እና ያወቀውን እቅድ ብንሰማ መልካም ይመስለኛል። መነጣጠላችን በጣም አደጋ እንዳለው ይሰማኛል። አቤል የነገረኝ ነገር ግን አንድ ላይ መሆናችን አደጋለሁ። እንጃ እሱ ነገር አልተዋጠልኝም። በቃ ለቃለ ብለህ ደውልለታ። እሺ ደስ እንዳለሽ፣ ግን ባትደውይ ደስ ይለኝ ነበር። አቤኒ ተስማማና? እሺ በቃ ደውይ። ሄሎ ቃል፣ እንዴት ነህ? ደህና ነኝ። እንዴት ነህ ዜማ? አለሁ። ለአስቸኳይ ጉዳይ ፈልጌ ነበር። ምንድነው እሱ? ችግር አለ እንዴ? እንደዛ ነገር ሰፈሩ ላይ የምንገናኝበት ናና እነግርሃለሁ። መልካም።
ምንድነው እሱ? ችግር አለ እንዴ? አይ ከቢሮ ነው። በሰላም? አይ በሰላም ነው። በቃ ድረስ ብዬ ልመለስ። እሺ ይሄ ሰውዬ ግን የሆነ ችግር አለበት ማለት